እነዚህ የምታዩቸው ጠርሙሶች እንዲህ ተሰብስበው ወደ መልሶ ጥቅም ወይም ደግሞ አፕሳይክል ባይሆኑ ኖሮ ዓለማችንን ለሚያስጨንቃት የአየር ንብረት ለውጥ ምክንያት በሆኑ ነበር። ታዲያ በቁጥር በርከት ያሉ ጠርሙሶች ከሚጣልባት የሀገራችን መዲና አዲስ አበባ ድርጅታችን ሬግላስ በተለያዩ የከተማችን ሆቴሎችና መኖሪያ ቤቶች ጠርሙሶችን በመሰብሰብ መልሰው አገልግሎት እንዲሰጡ በማድረግ ላይ ይገኛል። እንደ ውሃ መጠጫ፣ የአበባ ማስቀመጫ፣ የተለያዩ ቅመማ ቅመም ማስቀመጫ፣ ለሻማ ማምረቻ የሚሆኑ ምርቶችን እናዘጋጃለን። በነገራችን ላይ አፕሳይክሊንግ ወይም መልሶ ወደ ጥቅም ላይ ማዋልን ከአህጉራችን አፍሪካ ይልቅ የሰለጠኑት ሀገራት ለምሳሌ ስዊድን ትኩረት ሰጥተው ይሰሩበታል። በአንድ ወቅት ባነበብኩት መረጃ ስዊድን ከ90% በላይ ዌስት ነገሮቿን መልሰው ለአገልግሎት እንዲወሩ ታደርጋለች። አስባችሁታል? ይህ ስራ በአገራችን ቢሆን የሚይዘውን የሰው ኃይል፣ የውጭ ምንዛሬ ላይ ባለው አስተዋጽኦ፣ ኢኮኖሚያችን ላይ የሚያመጣውን በጎ ተጽዕኖና በአየር ንብረት ለውጥ ላይ የሚኖረው ሚና ቀላል የሚባል አይደለም። በቀጣይ ዘርፉ የበለጠ ትኩረት ተሰጥቶት ሲሰራበት ዘንድ ሬግላስ በዩቲዩብ ቻናሉ የተለያዩ ሀሳቦችን ስልጠና ጭምር መስጠትን ዓላማው አድርጎ ተነስቷል። ቤተሰቦች ይህ ቪዲዮ ለሌሎች እንዲዳረስ ሼር፣ ቻናላችን ደግሞ እርስዎና ወዳጆቹ ሰብስክራይብ በማድረግ ለሀገርና ለቤተሰብ የሚጠቅም ነገር እናሻግር። ሬግላስ